አንድ ሰው ወደ ሱቅህ መጥቶ የጫማና የካልሲ ዋጋ ቢጠይቅህ የትኛውን ዋጋ ነው ቀድመ መናገር ያለብህ? የካልሲውን ወይስ የጫማውን? ሮበርት ቻልዲኒ በጻፈው ኢንፍሉዌንስ በሚለው መጽሐፉ እንዲህ ይላል፣ ኦልዌይስ ፕሬዘንት ዘ ኤክስፔንሲቭ አይተም ፈርስት። ውዱን ዕቃ ቀድመ ሽጥለት። ምክንያቱም በኮንትራስት ፕሪንሲፕል መሰረት ጫማውን ለመግዛት ከተስማማ የካልሲውን ዋጋ ጨምረ ብትነግረው እንኳን አይታወቀው፣ በአንጻራዊነት ርካሽ መስሎ ነው የሚሰማው። ሳይኮሎጂስቶች ይህን ኮንትራስት ፕሪንሲፕል ብለው ይጠሩታል። አእምሯችን የነገሮችን ዋጋ የሚወስነው በማነጻጸር ነው። ለዛ ነው ለሽያጭ ሰራተኞች ስልጠና ሲሰጥ ቀድማችሁ ውድ ዋጋ ተናገሩ የሚባሉት። መጀመሪያ 10,000 ብር ያለህን ዋጋ በኋላ በቃ እሺ በ8,000 ሰደው ሲል የቀነሰልህ መስሎ እሺ ትላለህ። እውነታው ግን ምናልባት የዕቃው ዋጋ 5,000 ብር ይሆናል። አደራ በነጋዴው አትፍረድ። ይህ የሰው ልጆች ተፈጥሮ ነው። ምክንያቱም መጀመሪያውን ዋጋውን 5,000 ቢልህ ኖሮ አንተም እሺ ብለህ አትገዛውም ነበር፣ እንዲቀንስልህ ትጠብቃለህ። ስለዚህ ገዢ ከሆንክ ላለመሸወድ አንድ መፍትሄ አለ። ደንበኛ ነው ብለህ ከአንድ ቦታ ብቻ ጠይቀህ አትግዛ። መጀመሪያ ዞር ብለህ ዋጋውን አወዳደር፣ ገበያውን አጥና። ለመግዛት ከመወሰን በፊት የዕቃውን ትክክለኛ ዋጋ ወቀው።